የህግ ነገር በዚህ ፕሮግራም በአገራችን አነጋጋሪ የሆኑ ጉዳዮች በህግ እንዴት እንደሚታዩ ማብራሪያ ይሰጣል። አድማጮችም በየዕለቱ በሚነሳው ርዕሰ ጉዳይ ላይ ያላቸውን የህግ ጥያቄዎች በቀጥታ የስልክ መስመር በመግባት ባለሙያውን የሚጠይቁበት ነው። የህግ ነገር የህግ ነገር ሰላም ጤና ይስጥልን የተወደዳችሁ አድማጮቻችን፣ ሳምንታዊ የህግ ነገር የቀጥታዊት ፕሮግራማችንን ነው ጀምረናል። ከኢትዮጵያ ሬዲዮ በዛሬው ዝግጅታችን የምርጫ ቅስቀሳ ወይም ደግሞ የምርጫ ዘመቻ ላይ ትኩረት አድርገናል። ከአንድ ሳምንት በፊት የምርጫ ህግ ላይ ነበረ ትኩረት ያደረግነው። አጠቃላይ ስለ ምርጫ ያለውን ነገር ነበረ ስንነጋገር የነበረው። አዋጁ በጣም ሰፊ ስለሆነ እየነጠልን እያወጣን በደንብ ግልጽ ለማድረግ አዋጁን ለምሳሌ ስለ ምርጫ ህግ፣ የምርጫ ቅስቀሳ ወይም ዘመቻ፣ ስለ ድምጽ አሰጣጥና ውጤት ገለጻ እንደዚህ እያልን ለየብቻ ያነሳናቸው ነው የምንሄደውና በዛሬው ዝግጅታችን ከኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ውስጥ የምርጫ ቅስቀሳ ወይም ደግሞ የምርጫ ዘመቻ ላይ ብቻ ትኩረት እናደርጋለን። አድማጮችም ጥያቄ ሲያነሱልን ከዚሁ ጋር የተያዙ ጥያቄዎችን ብቻ ምናስተናግድ ይሆናል። በዋናነት እንግዲህ የምናነሳቸው በአዋጁ የምርጫ ቅስቀሳ ወይም ደግሞ ዘመቻ ሲባል ምንድነው፣ ምን ማለት ነው፣ ምን ነው የሚያጠቃልለው የሚለውን ነገር እናነሳለን። ለምን ያህል ጊዜ ነው ማድረግ የሚፈቀደው? የምርጫ ቅስቀሳ ለማካሄድስ ፍቃድ መጠየቅ ያስፈልጋል ወይ? እንዴት ነው የምርጫ ዘመቻ ማካሄድ የሚፈቀደው የሚለውን አጠቃላይ ስለ ምርጫ ቅስቀሳ ያለውን ነገር እናነሳለን። የምርጫ ቅስቀሳ ወይም ደግሞ ዘመቻ የተከለከለባቸው አካባቢዎችስ የትኞቹ ናቸው የሚለውንም፣ የተከለከሉ ድርጊቶችስ ምን አይነት ናቸው የሚለውን ነገርም እናነሳለን። ከቋንቋ ይዘት እና ሰላማዊነት ጋር በተያያዘ ከምልክት አጠቃቀም ጋር በተያያዘ ያለውን ነገር እናነሳለን። የምርጫ ቅስቀሳ ወይም ደግሞ ዘመቻ ክልከላዎችን መተላለፍስ የሚያስከትለው ተጠያቂነት ምንድነው የሚለውን፣ በአጠቃላይ በምርጫ ዘመቻ ወቅት የፖለቲካ ፓርቲዎች እጩዎች አባሎቻቸው ያሉባቸው ኃላፊነቶች ምንድናቸው የሚለውን፣ እነዚህና ተያያዥ ጉዳዮችን እያነሳን እንቆያለን። በዚሁ ላይ ማብራሪያ የሚሰጡን እንግዳይም እዚህ ስቱዲዮአችን ተገኝተዋል። እንግዳይም በቅድሚያ በጣም አመሰግናለሁ። መቅደስ አንዳርጌ ቴክኒኩን ትቆጣጠረዋለች። አዲሱ ገረመው ፕሮግራሙን ያስፈጽማል። አዴት የገነዊቱን መራለሁ። እስከ ዝግጅታችን ፍጻሜ ከኛ ጋር እንድትሆኑ በአክብሮት ጋብዘናል። አድማጮቻችን፣ ቀደም ሲል እንዳልኩት እንግዲህ በዛሬው ዝግጅታችን የምርጫ ቅስቀሳ ወይም ደግሞ የምርጫ ዘመቻ ላይ ትኩረት አድርገናል። በዚሁ ላይ ማብራሪያ የሚሰጡን እንግዳይን ላስተዋወቅ። አቶ እንዳወቀ ፍስሐ ይባላሉ። አቶ እንዳወቀ በፍትህ ሚኒስቴር ከፍተኛ አቃቢ ህግ ናቸው። አቶ እንዳወቀ ስለመጡልን በድጋሚ በጣም አመሰግናለሁ። ስለጋበዛችሁኝ አመሰግናለሁ። አድማጮቻችን፣ እንግዲህ ቀደም ሲል ያነሷቸውን ነጥቦች ከምርጫ ቅስቀሳ ወይም ደግሞ ከምርጫ ዘመቻ ጋር የተያያዙትን እያነሳን እንቆያለን። ይህ ፕሮግራም ከፍትህ ሚኒስቴር ጋር በመተባበር ነው የምናቀርብላችሁ። የፍትህ ሚኒስቴርን በጣም እያመሰገንን መልእክቱን አድምጠን ተመልሰን ስንገናኝ በቀጥታ ወደ ውይይታችን እንገባለን። ጥቅምት 15 1900 ከተቋቋሙት የሚኒስቴር መስሪያ ቤቶች አንዱ የሆነውና የፍርድ ሚኒስቴር በሚል መጠሪያ የተመሰረተው የአሁኑ የኢፌዴሪ ፍትህ ሚኒስቴር ቀደም ሲል የፌዴራል ጠቅላይ አቃቤ ህግ ተቋምን ለማቋቋም በወጣው አዋጅ ቁጥር 943/2008 እንዲሁም የፌዴራል መንግስት አስፈጻሚ አካላትን ስልጣንና ተግባር ለመወሰን በወጣው አዋጅ ቁጥር 1263/2014 መሰረት የመንግስት ህግና ፍትህ አገልግሎትና የጠቅላይ አቃቤ ህግ ዘርፎች በስሩ እንዲደራጁ ተደርጎ በርካታ ስልጣንና ተግባራት ተሰጥቶት እየሰራ ይገኛል። 5 ተጠሪ ተቋማትን ማለትም የፌዴራል ማረሚያ ቤት ኮሚሽን፣ የፌዴራል የፍትህና የህግ ኢንስቲትዩት፣ የፌዴራል ሰነዶች ማረጋገጫ ምዝገባ አገልግሎት፣ የፌዴራል ሲቪል ማህበረሰብ ድርጅቶች ባለስልጣንና የኢፌዴሪ ታክስ ይግባኝ ኮሚሽን በፍትህ ሚኒስቴር ስር እንዲደራጁ በማድረግ ለህብረተሰቡ ውጤታማና የተቀላጠፈ አገልግሎት በመስጠት የባለጉዳዮች ጊዜና ጉልበት መቆጠብ ተችሏል። ለተቋሙ ከተሰጡ ስልጣንና ተግባራት መካከል በህግ ጉዳዮች የፌዴራል መንግስት ዋና አማካሪና ተወካይ ሆኖ መስራት፣ የፌዴራል ህጎች ተፈጻሚነትን መከታተል፣ በወንጀልና ፍትሐ ብሔር ጉዳዮች ዓለም አቀፍ ግንኙነትና ትብብር ማድረግ፣ በተጨማሪም በተሻሻለው የቤተሰብ ህግ፣ በመገናኛ ብዙሃን፣ በንግድ ውድድርና ሸማቾች እንዲሁም በሌሎች አዋጆችና ህግ ጉዳዮች የተመለከተ ለሚኒስቴር መስሪያ ቤቱ ስልጣንና ተግባራት የተሰጡ የህግ ማዕቀፎች ናቸው። ፍትህ ሚኒስቴር ይህን የህግ ነገር የተሰኘውን ፕሮግራም በአጋርነት ሲያቀርብላችሁ ደስታ ይሰማዋል።
ተመልሰናል። የፍትህ ሚኒስቴርን በድጋሚ በጣም እናመሰግናለን። አሁን በቀጥታ ወደ ቤታችን ነው የምንገባው። አቶ እንዳወቀ እንግዲህ የምርጫ ህጉ በጣም ሰፊ ነው። ከዛ ውስጥ አንዳንዱ እንደዚህ እያወጣን ወይት እያደረግን የምንገኘውና በዛሬው ዝግጅታችን ቀደም ሲል እንደገለጽ ነው እንግዲህ የምርጫ ቅስቀሳ ወይም ደግሞ የምርጫ ዘመቻ ላይ ነው ትኩረት የምናደርገው። እንደው በአዋጁ የምርጫ ቅስቀሳ ወይም ደግሞ የምርጫ ዘመቻ ሲባል ምን ማለት ነው? ጠቀሜታውስ ወይም ደግሞ አላማውስ ምንድነው የሚለውን ነገር በማንሳት እንጀምር። እሺ መልካም። እንግዲህ ምርጫ እንግዲህ አሁን ያው ወቅቱም የምርጫ ወቅት እንደመሆኑ መጠን በምርጫ ዙሪያ ማውራቱ አንደኛ ያው ማህበረሰቡን በምርጫ ህጉ ላይ ያለውን ግንዛቤ የሚያሰፋ ነው የሚሆነው። ከዛም ባለፈ ደግሞ ያው የመምረጥ መብቱንም ህጉን ተረድቶ መብቱ እስኪ ድረስ ነው የሚለውን ነገር ከግንዛቤ ያስገብቶ የወደፊት መሪዎቹን ለመምረጥ ያግዟል። ከዛ መነሻ ስለ ምርጫ ማውራቱ ወቅቱን ይጠበቃም እንዲሁም ተገቢ ነው የሚል ሐሳብ አለኝ። ካነሳሽው ጥያቄ ለመጀመሪያ ያህል የምርጫ ቅስቀሳ ወይም ዘመቻ ማለት ከአዋጁ ወይ አዋጁ ስል ያው አዋጅ ቁጥር 1162/2011 ለማለት ነው። ይሄ አዋጅ የኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነምግባር አዋጅ በሚል ነው የሚታወቀው። ይሄን አዋጅ የተመለከተን እንደሆነ ከምርጫ ጋር የተያዙ ዘርፈ ብዙ የሆኑ ጉዳዮች ይዳስሳል። ከነኚህም ጉዳዮች መካከል አንደኛው ምንድነው ያው የምርጫ ቅስቀሳ ወይንም ደግሞ የምርጫ ዘመቻ በምን አይነት መልክ ይካሄዳል፣ የት ይካሄዳል፣ መቼ ይካሄዳል የሚሉና ተያያዥ ጉዳዮችን የተመለከቱ ነጥቦችን የያዘ አዋጅ ነው። ይሄ አዋጅ የምርጫ ቅስቀሳ ወይንም ዘመቻ የሚለውን ነገር በቀጥታ ትርጉም አልሰጠውም። ነገር ግን በጥቅሉ ከምርጫ ዘመቻ ጋር የተያያዙ የተነሱ ወይንም ደግሞ የተዳሰሱ ነጥቦችን በማየት ምርጫ ዘመቻ ሲል አዋጁ ምን ለማለት ፈልጎ ነው የሚለውን ነገር በጥቅሉ ልንተረጉመው የምንችልበት ወይንም ደግሞ ሐሳብ ልንሰጥበት የምንችልበት ሁኔታ አለው። ከዚህ በመነሳት ያው በጥቅሉ የምርጫ ቅስቀሳ ወይም ዘመቻ ማለት በአንድ ሀገር ወይም አካባቢ የሚካሄድ የምርጫ ድምጽ የመስጠት ሂደት ከመጀመሩ በፊት በተወሰነ ጊዜ ገደብ ውስጥ የሚከናወን እና እጩ ተወዳዳሪዎች ወይም የፖለቲካ ፓርቲዎች የህዝብን ድምጽ ለማግኘት የሚያደርጉት የተቀናጀ ወይንም ደግሞ የተደራጀ እንቅስቃሴ ነው ብለን ጥቅል ትርጉም ልንሰጠው እንችላለን። በዝርዝር ነው ከተባለ ደግሞ ያው የምርጫ ዘመቻዎች እንደ ሀገሩ ነባራዊ ሁኔታና እንደ ቴክኖሎጂ እድገት ያው በተለያዩ መንገዶች ሊከናወኑ የሚችሉ መሆኑንም መገንዘብ ይኖርብናል። ይሄም ሲባል ምንድነው በህዝባዊ ስብሰባዎች ላይ የምርጫ ዘመቻ ሊካሄድ የሚችልበት ሁኔታ ይኖራል። የተለያዩ የመገናኛ ብዙሃንን በመጠቀም በማህበራዊ ሚዲያ በቀጥታ ግንኙነት ሲባል ያው ምርጫ ቀስቃሾች ቀጥታ ኢንዲቪጁዋሎችን በማግኘት ሊሆን ይችላል ወይ በኢሜል ሊሆን ይችላል መሰል እንደዚህ አይነት ቴክኖሎጂዎችን በመጠቀም የምርጫ ቅስቀሳ የሚያደርጉባቸው ሁኔታዎች ይኖራሉ። በህትመት ውጤቶች ሊሆኑ ይችላሉ። የህትመት ውጤት ሲባል በተለያዩ ብሮሸሮች ሊሆኑ ይችላሉ፣ ፖስተሮች ሊሆኑ ይችላሉ። እኚህ በራሪ ወረቀት የምንላቸው እነኚህን በመጠቀም በተለያየ አይነት መልኩ የምርጫ ቅስቀሳዎች ሊደረጉ ይችላሉ ማለት ነው። ያው በጥቅሉ የምርጫ ቅስቀሳ ሲባል እንግዲህ ምንድነው አንድ የፖለቲካ ፓርቲ ወይንም ደግሞ እጩ ተወዳዳሪ ሐሳቡን አይዲዮሎጂውን ለማህበረሰቡ ለማስረጽ የሚያደርገው እንቅስቃሴ ወይንም ደግሞ ተግባር ነው ብለን ልንተረጉመው እንችላለን ማለት ነው። ብትመርጡኝ እነዚህ ነገሮች አደርጋለሁ አሟላለሁ እንደዚህ ተደራሽ የሚሆንበት አንድ መንገድ ነው ማለት ነው። ከጠቀሜታ ወይንም ደግሞ ከዓላማ አንፃር ያየን እንደሆነ የምርጫ ቅስቀሳ ያው በጥቅሉ መራጩ ህዝብ ስለ ተወዳዳሪዎቹ ማንነት፣ ፕሮግራማቸውን፣ ለወደፊት ስለሚሰሩበት ስራ ግንዛቤ አግኝቶ ያው ውሳኔ እንዲሰጥ ወይንም ደግሞ የሚሆነውን ወይንም ደግሞ ይበጁኛል የሚለውን ለመምረጥ አጋዥ ነገር ነው ማለት ነው። ከዚህ አንፃር የምርጫ ቅስቀሳ ጠቀሜታ ይኖረዋል። በዝርዝር እኒም ከተባለ ደግሞ ተፎካካሪዎች ራሳቸውን ታሪካቸውን እና የሚወክሉትን ድርጅት ለህዝብ በማስተዋወቅ ተደራሽነት እንዲፈጥሩ ያስችላል። ከዚህም አንፃር ጠቀሜታ አለው የምርጫ ቅስቀሳ ማድረግ። የፖሊሲ አማራጮችንም ለመራጩ ህዝብ ለማስተዋወቅ ጠቀሜታ አለው ማለት ነው የምርጫ ዘመቻ ወይንም ደግሞ ቅስቀሳ። ሌላው ደግሞ ምንድነው ተወዳዳሪዎች ወይንም ደግሞ እጩዎች
መራጭ ሆነውን ህዝቡን ፕሮግራማቸውን አቅርበው እቅዶቻቸውን አቅርበው ለማሳመን የሚጠቀሙበት አንድ ቱል ነው ማለት ነው የምርጫ ቅስቀሳ ወይንም ዘመቻ። ከዚህ አንፃር ምን አለው ማለት ነው ጠቀሜታ አለው ማለት ነው የምርጫ ቅስቀሳ ማድረግ። ሌላው ምንድነው ፖለቲካዊ ንቃተ ህሊናንም ያሳድጋል። ይሄ ሲባል ምንድነው ብዙ ጊዜ የምርጫ ቅስቀሳዎች መኖር ማህበረሰቡ ስለ ፖለቲካ ፓርቲዎች ምንነት ስለ ዓላማቸው ለወደፊትስ ይሄን አካል በመረጥ ምን ያደርግልኛል የሚለው ነገር ምን ለማድረግ ይደራቸዋል ማለት ነው መገንዘብ ወይንም ደግሞ ግንዛቤ እንዲያገኙ ይረዳቸዋል ማለት ነው። ይሄም በጥቅሉ የፖለቲካ ንቃተ ህሊናን የማህበረሰቡን በማሳደግ ረገድ ከፍተኛ ጠቀሜታ ወይንም ደግሞ ሚና ይኖረዋል። ሌላው ምንድነው የዜጎችን ተሳትፎ ያበረታታል። ይሄ ሲባል ምንድነው በሚደረጉ ክርክሮች ማህበረሰቡ የፖለቲካ ፓርቲዎች ምን ፕሮግራም ይዟሉ፣ የትኛው ይበጀኛል፣ የትኛው የተሻለ ሐሳብ ይዞ መጥቷል የሚለው ነገር ላይ የተሻለ ንቁ የመሆን ዝንባሌ ስለሚኖረው በመቀጠል በሚኖሩ የካርድ መውሰድ በምርጫ ላይ ቀጥታ የመሳተፍ ሂደቱን ምን ያደርጋል ማለት ነው የበለጠ ማህበረሰቡ እንዲሳተፍ አጋዥ ይሆናል ማለት ነው። በጥቅሉ የምርጫ ቅስቀሳ እነኚህ ቀደም ሲል የዘረዘርናቸውን ጠቀሜታዎች ያስገኝልናል ብለን ልንናገር እንችላለን። በጣም ጥሩ። ሌላው እንግዲህ ከምርጫ ቅስቀሳ ወይም ደግሞ ዘመቻ ጋር ተያይዞ የሚነሳው ለምን ያህል ጊዜ ነው ማድረግ የሚፈቀደው? የምርጫ ቅስቀሳ ለማካሄድስ ፍቃድ መጠየቂያ ለምሳሌ አንድ የፖለቲካ ፓርቲ የምርጫ ቅስቀሳ በሆነ ቦታ ላይ ማድረግ ቢፈልግ ወይ ደግሞ የሆነ አዳራሽ ውስጥ ማድረግ ቢፈልግ በተለያዩ መንገዶች ማድረግ ቢፈልግ ፍቃድ መጠየቅ ያስፈልገዋል ወይ የሚለውን ነገር እሱን እናነሳዋለን። እንዴት ነው የምርጫ ዘመቻ በርግጥ ቀደም ሲል በተለያዩ መንገዶች ማድረግ እንደሚቻል ሲገልጹ ነበር። በአጠቃላይ እጩዎች ከምርጫ ቅስቀሳ ጋር ተያይዘው ያላቸው መብቶች ምንድናቸው የሚለውን ነገር እስኪ እናንሳው። እሺ መልካም። እንግዲህ የምርጫ ቅስቀሳ ለምን ያህል ጊዜ ነው የሚደረገው የሚለውን በተመለከተ ከዚህ ጋር ተያይዞ ምንድነው ያው በየምርጫዎቹ የሚወጡ የምርጫ ማስፈጸሚያ ስነምግባር ደንቦች ይኖራሉ። ያው እነሱ እንደተጠበቁ ሆኖ ደግሞ ቀደም ሲል ያነሳነው አዋጅ ቁጥር 1162/2011 አንቀጽ 43 ንዑስ ቁጥር 1ን ያየን እንደሆነ አንድ እጩ ተወዳዳሪ በውጭነት ተመዝግቦ የመታወቂያ ካርድ እጩ ተወዳዳሪ በውጭነት ተመዝግቦ የመታወቂያ ካርድ ካገኘበት ቀን አንስቶ ምርጫ ወይንም ደግሞ የድምጽ መስጠት ሂደት እስከሚከናወንበት ወይንም ደግሞ ከሚከናወንበት ቀን በፊት ወይንም ደግሞ 4 ቀን በፊት ድረስ ምን ሊያደርግ ይችላል ማለት ነው የተለያዩ ህዝባዊ ኮንፈረንሶችን በማዘጋጀት ሊሆን ይችላል፣ ህዝባዊ ትዕይንተ ህዝቦችን በማዘጋጀት ሊሆን ይችላል። ምን ሊያደርግ ይችላል የምርጫ ሐሳቡን የምርጫ ፖሊሲውን እና መሰል ከዛ ጋር ተያያዥ የሆኑ ነገሮችን የማስረጽ ስራ የመስራት መብት እንዳለው ህጉ ላይ ተደንግጓል። ይሄም እንግዲህ በጥቅሉ ምንድነው ማለት ነው አንድ ሰው የፖለቲካ ወይንም ደግሞ የምርጫ እጩነት ካርዱን ካገኘበት ቀን አንስቶ ምርጫ ወይንም ደግሞ የድምጽ መስጠት ሂደት ከመካሄዱ 4 ቀን በፊት እስካሉ ቀናት ድረስ ምን ማድረግ ይቻላል ማለት ነው የምርጫ ቅስቀሳ ስራዎችን በተለያየ መልኩ ሊያካሄድ የሚችልበት ሂደት ወይንም ደግሞ ሊያካሄድ የሚችል መሆኑን በህጉ ላይ ተደንግጎ ይገኛል። ያው ይሄም መብት ነው ማለት ነው። ከዛ ጋር ተያይዞ ሁለተኛ ያነሳሽው ጥያቄ አለ። ፍቃድስ መጠየቅ ያስፈልጋል ወይ? በአጠቃላይ እጩዎችስ ምን መብት አላቸው ከምርጫ ቅስቀሳ ወይም ደግሞ ዘመቻ ጋር ተያይዞ የሚለው ነገር እሱን መልካም። እንግዲህ ከፍቃድ ጋር በተያያዘ ቀደም ሲል እንዳነሳ ነው ህገ መንግስታዊ መብትም ነው። አንደኛ ምርጫ ላይ መሳተፍም ተወዳዳሪ ሆኖ መቅረብም ህገ መንግስታዊ መብት ነው። ይሄ ህገ መንግስታዊ መብት ደግሞ በአንድም በሌላም ያው ሊገደብ አይገባም። ያው ህጋዊ አሰራሮች ይኖራሉ፣ ህጋዊ ሂደቶች ይኖራሉ መብቶች የሚገደቡበት። ከዛ ውጪ በሆነ ሁኔታ አርቢትራሪ እኚህ መብቶች ሊገደቡ የሚችሉበት ሁኔታ አይኖርም። ከዛ በመነሳት ምንድነው አንድ አካል ወይንም ደግሞ አንድ የምርጫ ተወዳዳሪ ፓርቲ ሊሆን ይችላል፣ የግል እጩ ተወዳዳሪ ሊሆን ይችላል የምርጫ ቅስቀሳ ለማካሄድ ሲፈልግ ቀደም ሲል ያነሳነው የጊዜ ሰሌዳ አለ። በዛ የጊዜ ሰሌዳ ውስጥ ይሄም ሲባል ምንድነው የምርጫ ካርዱን
የተወዳዳሪነት ካርዱን የመታወቂያ ካርዱን ከወሰደበት የድምጽ መስጫ ቀን ከመድረሱ 4 ቀን በፊት ድረስ ህዝባዊ ትዕይንቶችን በማዘጋጀት ሊሆን ይችላል። ቀደም እንዳልነው ሰላማዊ ሰልፎችን በማዘጋጀት ሊሆን ይችላል። በተለያየ አይነት መልኩ የምርጫ ቅስቀሳ ሊያካሂድ ይችላል። እነኚህን የምርጫ ቅስቀሳዎች ሲያካሂድ በልዩነት የምርጫ ቅስቀሳ ላካሂድ ብሎ ፍቃድ የመጠየቅ ግዴታ የለበትም እጩ ተወዳዳሪው። ፍቃድ ሰጪም አካል አይኖርም። ነገር ግን ምንድነው ህዝባዊ ትዕይንቶች ሲኖሩ ሰላማዊ ሰልፎች በሚደረጉ ጊዜ ራሱን የቻለ ከጸጥታ ጋር የተያዙ መሰል ችግሮች እንዳይፈጠሩ ምን ማድረግ ይኖርበታል ማለት ነው። የሚመለከታቸው የመንግስት አካላት ይኖራሉ አይደል? ከእንደዚህ አይነት ነገሮች ጋር የተያያዙ ለእነኛ አካላት ቀደም ብሎ ማድረግ አለበት፣ ማሳወቅ አለበት። ይሄ ማሳወቅ ስራ ነው እንጂ የሚካሄደው ፍቃድ የመጠየቅ ስራ አይደለም። የማሳወቅ ስራውን ማስፈላጊነት ከምን ጋር የተያያዘ ነው? ቅድም እንዳልነው የቅስቀሳውን በመናረግ ሰዓት ሊነሱ የሚችሉ የተለያዩ ጉዳቶች ሊኖሩ ይችላሉ። የጸጥታ መናጋት መሰል ነገሮች ከጸጥታ ጋር የተያያዘ መሰል እንደዚህ አይነት ችግሮች እንዳይፈጠሩ ለሚመለከተው አካል ቀድሞ በማሳወቅ የምርጫ ቅስቀሳውን ሊያደርግ የሚችል ነው የሚሆነው ማለት ነው። ይሄ ማለት ምንድነው? በጥቅሉ ስናየው በልዩነት ፍቃድ የምንጠይቅበት ሁኔታ አይኖርም ማለት ነው። የምርጫ ቅስቀሳ ለማካሄድ ማሳወቅ ነው። ነገር ግን በምርጫ ቅስቀሳ ወቅት የሚፈጠሩ ችግሮች እንዳይኖሩ ለሚመለከታቸው የመንግስት አካላት ቀደም ብሎ ማሳወቅ የፖለቲካ ፓርቲዎች ወይንም ደግሞ የእጩ ተወዳዳሪዎች ምንድነው ማለት ነው ግዴታ ነው ማለት ነው። በጥቅሉ ካየን እንደሆነ ያው ከመብት አንፃር በምርጫ ዘመቻ ወቅት የፖለቲካ ፓርቲዎችና እጩዎች ጽሁፎችን በማሰራጨት ሊሆን ይችላል፣ የተለያየ የሚዲያ አማራጮችን በመጠቀም ሊሆን ይችላል፣ የተለያዩ መርሃ ግብሮችን በማዘጋጀት ሊሆን ይችላል። የራሳቸውን የምርጫ ማኒፌስቶ ለማህበረሰቡ የሚደርስበትን የተለያዩ አማራጮች በመደገፍ ማለት በመጠቀም ይሄም ሲባል ምንድነው የህዝብ ስብሰባዎችን በመጥራት ሊሆን ይችላል፣ የድጋፍ ሰልፎችን በማዘጋጀት ሊሆን ይችላል፣ በየቀበሌው ወይም በየአካባቢው የምርጫ ቅስቀሳ ቢሮዎችን በመክፈት ሊሆን ይችላል። መሰል እንደዚህ አይነት ነገሮችን በማካሄድ የምርጫ ቅስቀሳቸውን ማከናወን ይችላሉ ማለት ነው። ከዚህ ጋር ምናልባት ሳላነሳው ያለፍኩት አንድ ነጥብ ምንድነው ከሚዲያን ጋር በተያያዘ የመንግስት ሚዲያዎች አሉ አይደለ? አሁን እነኚህ የመንግስት ሚዲያዎች ያለ አድሎ ያው የምርጫ ቦርድና የተፎካካሪ ፓርቲዎች በጋራ በመሆን የሚያወጧቸው የሚዲያ አጠቃቀም መመሪያዎች ሊኖሩ ይችላሉ። እነኚህ መመሪያዎች እንደተጠበቁ ሆኖ ያለ አድሎ ለሁሉም ተፎካካሪዎች ነፃ የአየር ሰዓት በማዘጋጀት የምርጫ ፖሊሲያቸውን የምርጫ መቀስቀሻ ማኒፌስቶአቸውን ለመራጭ ህዝብ ተደራሽ የሚያደርጉበትን ፕላትፎርምም ደግሞ ማዘጋጀት፣ ይህንን ማመቻቸት የሚዲያዎች ስፔሻሊ የመንግስት ሚዲያዎችና የመንግስት ሚዲያዎች ላይ ያሉ የስራ ኃላፊዎች ምንድነው ማለት ነው ግዴታ ነው ማለት ነው። እነኚህንም ነገሮች ያው ከግምት ማስገባት ይኖርብናል። በጣም ጥሩ። ለምሳሌ የመንግስት የተለያዩ አዳራሾች ሊኖሩ ይችላሉ። ከዛ አንፃር አስፈላጊውን ሁኔታ በማሟላት የመጠቀም ነገር መንግስት የማመቻቸት ኃላፊነትስ እንደዚህ ነገርስ አለ? መልካም እንግዲህ አሁን ምንድነው ቅድም እንዳነሳ ነው ምርጫ ለማከናወን የተፎካካሪ ፓርቲዎች ወይንም ደግሞ የግል እጩ ሆነው የሚቀርቡ ተወዳዳሪዎች በተለያየ አይነት መልክ የምርጫ መቀስቀሻ መንገድ ሊጠቀሙ ይችላሉ። ከነኚህ መካከል አንደኛው ምንድነው ስብሰባ ሊሆን ይችላል። እንደዚህ አይነት ነገሮች ሲኖሩ ምን ሊኖር ይችላል? መንግስታዊ የመሰብሰቢያ አዳራሾች ሊኖሩ ይችላሉ አይደል? እነኚህ የመንግስታዊ የመሰብሰቢያ አዳራሾች ለማህበረሰብ ወይንም ደግሞ ለህዝብ አገልግሎት የተቋቋሙ እስከ መሆናቸው መጠን እነኚህን የህዝብ መገልገያ አገልግሎቶች ደግሞ መንግስት ስለሆነ ብቻውን ሊጠቀምባቸው አይገባም። እነኚህም የተፎካካሪ ፓርቲዎች በዛው መጠን ምን ሊያደርጉበት ይችላሉ ማለት ነው ፌርሊ ይሄንን ሪሶርስ መጠቀም ሲኖርባቸው ወይንም ደግሞ መጠቀም የሚጠቀሙበትን መንገድ ማመቻቸት ይኖርበታል።
መንግስት ሶ እንደዚህ አይነት አደራሾችና መሰል እንትኖችን በማመቻቸት ረገድ ምን ይኖርበታል ማለት ነው ኃላፊነት ይኖርበታል መንግስት ሶ ይሄ ሲባል ምንድነው አንዳንድ ጊዜ አሁን የፕሮግራሞች መደራረብ ሊኖር ይችላል ያው ሁሉም ነገር በአቅም ነው አይደል የሚሰራው አደራሽ ወይም ካፓሲቲ ላይ ኖሩ ይችላል እንደዚህ አይነት ነገሮችን ለማዘጋጀት ነገር ግን ሪሶርሱ ካለ መንግስት ለራሱ ተጠቅሞ እነኛን የሚከለክልበት ሴናሪዮ ሊኖር አይገባም ሶ ለሁሉ ምንድነው ፌርሊ ነው እንዲጠቀሙ ማስቻል የሚገባው ማለት ነው ሶ በተቀመጡ አሰራሮች የተባለውን ሪሶርስ የመጠቀም መብት ይኖራቸዋል ሶ በዛ መልኩ ነው ለነረዳው የሚገባው በጣም ጥሩ አድማጮቻችን የህግ ነገር ፕሮግራማችን ነው ያደመጣችሁ የምትገኙት ከኢትዮጵያ ሬዲዮ በዛሬው ዝግጅታችን የምርጫ ቅስቀሳ ወይም ደግሞ የምርጫ ዘመቻ ላይ ትኩረት አድርገናል የኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162/2011 አለ ከዛ ውጭ ደግሞ ማሻሻያ አዋጅም አለ አዋጅ ቁጥር 1394/2017 አለ እነዚህ ላይ ትኩረት አድርገን ከዚህ ከአዋጅ ውስጥ ዛሬ ነጥለን የምርጫ ቅስቀሳ ወይም ደግሞ የምርጫ ዘመቻ ላይ ብቻ ትኩረት አድርገናል ሌላኛው የምርጫ ቅስቀሳ ወይም ደግሞ የምርጫ ዘመቻ የተከለከለባቸው አካባቢዎች የትኞቹ ናቸው የሚለው ከማየታችን በፊት አድማጭ መስመር ላይ ያለን ሄሎ ጤና ይስጥልን አደይ እንደምን አረፈዳችሁ ጤና ይስጥልን እግዚአብሔር ይመስገን ክብሩ ይስፋ መምህር እንዳልጌትነት እባላለሁ ከሰሜን ጎንደር ያው በቅድሚያ ያነሳችሁ ርዕሰ ጉዳይ ወቅታዊ ተገቢም አንገብጋቢም ነው ለዚህ ተግባራችሁ ለጣቢያው ለፕሮግራሙ ናንቺም ለእንግዳይ ማክብሮቴ ልባዊ ነው እንግዲህ አደይ እንደሚታወቀው ኢትዮጵያ በሰባተኛው ሀገራዊ ምርጫ ሂደት ተግባራት መካከል ትገኛለች የምርጫ ሂደቱም ከፍተኛ እንቅስቃሴ ፉክክርና ክርክር እንደሚኖረው ይታወቃል በዚህ መሰረት የፖለቲካ ፓርቲዎች በነጻ አየር ሰዓት በምርጫ እየተፎካከሩ እየተሳተፉ እንደሆነ ይታወቃል ታዲያ በዚህ የምርጫ ዘመቻ ላይ መመሪያ የሚተላለፍ ንግግሮች ሲካሄዱ እናያለንና እንዲህ አይነት ነገሮች ላይ እንደው የምርጫ ህጉ ምንድነው የሚለው በተለይ እስካሁን በአደባባይ ቅስቀሳ የሚካሄደው ነገሮች ብዙ ማናየምና ይሄ አደባባይ ቅስቀሳ ደግሞ ሌላ መዘዝ ይዞ የሚመጣ ጉዳይ ነው ከዚህ በፊት እንዳየነው እነዛን ችግሮች ደግሞ ለመቅረፍ ደግሞ ይሄ አዋጅ ትልቅ አቅም ሊሰጠን ይገባል ብዬ አስባለሁና እንግዲህ በአደባባይ ቅስቀሳ ፓርቲዎቹ የሚያካሂዱት መቼ ነው ከዛ ውጪ እንደሚታወቀው በማህበራዊ ሚዲያ በሚኒስትሪሙም ጥላቻ ያዘለ ግጭት ቀስቃሽ የሆነ አንዳንድ ጊዜ ተፎካካሪዎችን ስብህና የሚነካ ንግግር ይታያልና እኔ ነገሩ ሳይቃጠል በቅጠል ነው ባለፉት ጊዜያቶች በደንብ ተምረን በራፋችንን ካልዘጋን ትናንት ያደናቀፈን ድንጋይ ነገ ተመልሶ መምታቱ አይቀርምና ይሄ በምርጫ ቅስቀሳ ወቅት ስላለው የቋንቋ አጠቃቀም ህጉ ምን ይላል እኔ ህጉ ላይ ብቻም ሳይሆን አንዳንድ ጊዜ እንደዚህ አይነት ነገሮች ሲከሰቱም ተገቢ ወዲያውኑ እርምት መሰጠት አለበት ብዬ አስባለሁኝና ከዚህ አንፃር እንግዲህ ምን ይላሉ ነው እሱ ብቻ አይደለም እኔ ተፎካካሪ ፓርቲዎች ብቻም ሳይሆኑ የፓርቲዎቹ ደጋፊ የሆኑት እኛ ዜጎቹ በተለያየ መልክ ሐሳባችን በመንገልጽበት ወቅት የምርጫ ሂደቱን ከሚያውቁ የስነ ምግባር ጥሰቶች እና አንዳንድ ወንጀሎች መታቀብ አለብን ብዬ አስባለሁኝ ነገር ግን ደግሞ ፓርቲዎች በተዘዋዋሪ ለደጋፊዎች ይሄን ነገር እንዳያደርጉ በህጉ ላይ የተቀመጠ ነገር አለ ብዬ አስባለሁኝና በዚህን ሰዓት ፓርቲዎች ምንድነው ማድረግ ያለባቸው አንድ እጩ ተወዳዳሪ በእጩነት ተመዝግቦ መታወቂያው ካገኘበት ቀን አንስቶ ምርጫ ስንት ቀን እስከሚቀረው ድረስ መቀስቀስ የሚችለውን አንቺ በርግጥ ጠይቀሽዋል እንግዲህ እስከ 4 ቀን ነው የሚሉት ትክክለኛ የሚተገበርበት ሁኔታዎች ከለሉስ እንደዛ አይነት የተላለፉ ጉዳዮች ላይ በምን መልኩ ነው ገደብ ሊሰጡ የሚችሉት ለመሆኑ የድጋፍ ስብሰባዎች የመጥራት ወይም ሰላማዊ ሰልፍ የማደራጀት እንዲሁም ለምርጫ ውድድር ይጠቅማኛል ያሉ መረጃዎችን ከብሔራዊ ምርጫ ቦርድ የማግኘት መብት አላቸው ወይ የመጨረሻ ግን ማደርገው አንዳንድ ጊዜ የምታዘበው አለ በትምህርት ቤቶች አካባቢ በ200 ሜትር ርቀት ዙሪያ የምርጫ ዘመቻዎች ቅስቀሳ ይደረጋል ይባላል የእምነት ተቋማቶች ወታደራዊ ካምፖች አንዳንድ ጊዜ ፖሊስ ጣቢያዎች ህዝባዊ ስብሰባ እየተካሄደ ባለባቸው አካባቢዎች የምርጫ ዘመቻ ቅስቀሳ ማድረግ የተከለከለ እንደሆነ ይታወቃል ይህ ብቻ አይደለም ማንኛውም የመንግስት ሰራተኛ በምርጫ በሚሳተፍበት ጊዜ በማንኛውም የቀጣሪው መንግስት መስሪያ ቤት ንብረት መገልገል አይፈቀድለትም ይላል ይተላልፎ ሲገኝ ግን አሁን እየተካሄደው ያለው ምርጫ ቅስቀሳ ዘመቻ ከዚህ ምን ያክል
የጸዳና የራቁ ናቸው። የምናስተውላቸው ነገሮች አሉ። አንዳንድ ጊዜ አዋጅም ስናወጣ ተፈጻሚ በሚሆንበት መልኩ ላይ ካልተንቀሳቀስነ ውጤት አናመጣም ብዬም ስለማስብ እንዲህ አይነት ነገሮች ላይ በመሬት ላይ የሚታዩ ነባራዊ ሀቆች ስለሆኑ እንዲህ አይነት ችግሮች ላይ ያሉ የፓርቲዎች ሊሆኑ ይችላሉ፣ የመንግስት አካል ሊሆን ይችላል። ምን አይነት ህጋዊ እርምጃ ነው የሚወሰድበት የሚለውን ለመጠየቅ ነው። ክብረት ይስጥልኝ አደይ። በጣም እናመሰግናለን። አንዳንዶቹ ጥያቄዎች በእኛም የተያዙ ናቸው። እነዛን ጥያቄዎች ስናነሳ አብረን እያነሳናቸው እንሄዳለን። እንግዲህ ቀደም ሲል ያነሷቸው ነጥቦች ነበሩ። እዛ ላይ እንሂድ ብዬ ነው። የምርጫ ቅስቀሳ ወይም ደግሞ የምርጫ ዘመቻ የተከለከለባቸው ቦታዎችም ደግሞ አካባቢዎች አሉ በአዋጁ። እነሱ እናሳቸው። መልካም እንግዲህ ከምርጫ ቅስቀሳ አካሄድ ጋር በተያያዘ ቀደም ሲል ያነሳናቸው ነጥቦች አሉ። በዋነኛነት የምርጫ ቅስቀሳ ማድረግ ያው መብት ነው። የፖለቲካ ፓርቲዎች እጩ ተወዳዳሪዎች የሚጠቀሙበት መብት ነው። ይሄ መብት ግን በጥቅሉ ገደብ የለውም ወይንም ደግሞ አንድ ተፎካካሪ ፓርቲ ደስ ያለው ቦታ የፈለገበት ቦታ በፈለገው ጊዜ የምርጫ ቅስቀሳ ማከናወን ይችላል የሚል መሆን የለበትም ወይንም ደግሞ በዛ መልክ መገንዘብ አይገባም። በተለያዩ ምክንያቶች ካላቸው ከአካባቢዎቹ ተፈጥሯዊ ባህሪ ሊሆን ይችላል፣ ከተጋላጭነትም አንፃር ሊሆን ይችላል። በተለያዩ ምክንያቶች አዋጁ አንቀጽ 46 ላይ የምርጫ ቅስቀሳ እንዳይደረግባቸው የተከለከሉ ብሎ የዘረዘራቸው ስፍራዎች አሉ። የመጀመሪያው ምንድነው? የሃይማኖት ተቋማት አካባቢ ነው። ያው እንደሚታወቀው አንድ ግራንድ የሆነው መርህ ምንድነው? ይሄ ሃይማኖታዊ ተቋማት የሴኩላሪዝም የምንለው ነገር አለ አይደል? ጀስት ሃይማኖታዊ ተግባራት ራሱን ችሎ ሃይማኖታዊ ተግባር ነው። መንግስታዊ ተግባራት ደግሞ የመንግስት ተግባር ነው የሚሆነው። የምርጫ ሂደት ደግሞ በባህሪው አይተን ከሆነ የፖለቲካ ፓርቲዎች የሚሳተፉት መንግስታዊ ስልጣን ለመያዝ ነው። መንግስታዊ ስልጣን በምርጫ አሸንፎ መንግስታዊ ስልጣን በሚይዙ ጊዜ ደግሞ አንድ የዲሞክራሲ ስርዓት ከሚገለጽባቸው ነገሮች አንደኛው የሆነው ሴኩላሪዝም እንደመሆኑ መጠን ሃይማኖት በመንግስታዊ ስራ ላይ ጣልቃ መግባት አይኖርበትም። ይሄንን ታሳቢ ባረገ መልኩ ምንድነው አንድ አካል ወደ ስልጣን ለመውጣት ወይንም ደግሞ ቅስቀሳ በሚያደርግ ጊዜ የሃይማኖት ተቋማትን እንደ አንድ ቱል መጠቀም አይኖርበትም ለምርጫ ቅስቀሳ ስራው ማለት ነው። ሃይማኖትን መሰረት አድርጎ ሰውን ጀስት ስሜት ለመኮርኮር ቀላል ነው ብዙ ጊዜ ሃይማኖት በባህሪው። እነኚህ ነገሮች በመጠቀም የስልጣን መወጫጫ ማድረግ የለበትም። በዛ መልክ የመጣ ወደ ስልጣን የመጣ አካል ደግሞ ያው ሞስት ፕሮባብሊ ዲሞክራሲያዊ የመሆን እድሉ ጠባብ ነው። ሴኩላር የመሆን እንትን አይኖረውም አይደለ? ከዚህ መነሻ የሃይማኖት ተቋማት ላይ የምርጫ ቅስቀሳዎችን ማካሄድ የተከለከለ ነው በእኛ ሀገር ህግ መሰረት ማለት ነው። ያው የሃይማኖት ተቋማት ሲባል መስጊዶች ሊሆኑ ይችላሉ፣ ቤተክርስቲያኖች ሊሆኑ ይችላሉ። እነኛ አካባቢዎች ላይ የትኛውም ፓርቲ ወይንም ደግሞ ተፎካካሪ የምርጫ ቅስቀሳ እንዲያከናውን አይፈቀድለትም። ሌላው ምንድነው? ይሄ ወታደራዊ ካምፖችና የፖሊስ ጣቢያዎች አካባቢ ነው። የጸጥታ አካላት ናቸው፣ ጸጥታ የሚያስከብሩ አካላት ናቸው። እነኛ አካላት ደግሞ ስራቸውን ሲሰሩ ከየትኛውም አይነት ፖለቲካዊ ወገንተኝነት በጸዳ መልኩ ነው ስራቸውን ማከናወን የሚገባቸው። እነኛ አካላት ሄዶ ቅስቀሳ በማድረግ ፖለቲካዊ ዝንባሌ እንዲኖራቸው ወይንም ደግሞ አንድን ወታደር ሄደሽ ወይንም ደግሞ አንድ ወታደራዊ ካምፕ ላይ ሄደሽ ይሄን የምርጫ ፓርቲ ወይንም ይሄንን ተፎካካሪ ፓርቲ ወይንም ደግሞ ይሄንን ተወዳዳሪ ምረጥ ብሎ መቀስቀስ እነኚህ የመንግስታዊ ተቋማት ከፖለቲካ ፓርቲ ተጽዕኖ ነፃ የመሆን እድላቸውን ጠባብ ነው የሚያደርገው። ከዚህ መነሻ እንደዚህ አይነት አካባቢዎች ላይ ሴንሲቲቭ የሆኑ ቦታዎች ላይ የምርጫ ቅስቀሳ ማድረግ የተከለከለ ነው ማለት ነው። ሌላው ምንድነው? የመማር ማስተማር ሂደት የሚከናወንባቸው ትምህርት ቤቶች እና በዙሪያቸው ቅድም አድማጫችን እንዳነሳው በ200 ሜትር ዙሪያ ውስጥ ምን ማድረግ አይቻልም ማለት ነው። የምርጫ ቅስቀሳ ማድረግ አይቻልም። ሌላው ምንድነው? ማህበረሰቦች ያው የዕለት ተዕለት ግብይቶች ገበያዎች ምንላቸው አሉ ያለ እነኚህን በሚያከናውኑባቸው ስፍራዎች ላይ ባሉ ቅድም እንዳነሳው 200 ሜትር ራዲየስ ውስጥ ምን ማድረግ አይቻልም ማለት ነው። የምርጫ ቅስቀሳ ማድረግ አይቻልም። ሌላው ምንድነው? የመንግስት ወይም የህዝብ መደበኛ ስራ በመከናወን ላይ የሚገኙባቸው የመንግስትና የህዝብ ተቋማት ስራቸውን በሚያከናውኑበት መደበኛ የስራ ሰዓትና ቦታ ላይ
ይሄ ማለት ምንድነው? የመንግስት ተቋማት አሉ። እነኚህ የመንግስት ተቋማት ሲደራጁ የሚደራጁበት በአዋጅ የተሰጣቸው ስልጣንና ተግባር አለ። ይሄን ኃላፊነት በሚወጡበት የስራ ሰዓት ላይ ሄዶ ምን ማድረግ አይቻልም ማለት ነው? የምርጫ ቅስቀሳ ማድረግ አይቻልም። ሌላኛው ምንድነው? ህዝባዊ ስብሰባዎች እየተካሄዱ ባሉባቸው ቦታዎች ላይ እንበልና አንድ አዳራሽ ላይ ራሱን የቻለ ሌላ ስብሰባ እየተካሄደ ባለበት ሁኔታ፣ ሌላ አጀንዳ ባለበት ሁኔታ እዛ አካባቢ ሄዱ ደግሞ ያንን ሊያውክ የሚችል ወይንም ደግሞ ያንን አጀንዳ ሊበርዝ በሚችል መልኩ የምርጫ ቅስቀሳ ማከናወንም በቀደም ባነሳነው አዋጅ መሰረት የተከለከለ መሆኑን መገንዘብ ይኖርብናል ማለት ነው። በጣም ጥሩ። አድማጭ መስመር ላይ ያለን አድማጭ እንቀበልና ተመልሰን ውይይታችንን እንቀጥላለን። ሄሎ አለን። ስለተቀበላችሁን እናመሰግናለን። አንቺንም እንግዳችንም ሱት አስፈጻሚ ጣቢያችንም አመሰግናለሁ። አስር አለቃ አብነት ምትኩ ከዚሁ ከአዲስ አበባ በምርጫ ጉዳይ ንቆ እየመጥቻለሁና እንግዲህ ኢቢሲ በየተከታታይ የሚያመጣው እንዲህ አይነት ወቅታዊ ነገሮች ያንበሳውን ድርሻ ስለሚወስድ ሊመሰገን ይገባል። እንግዲህ እያየው ነው ቅስቀሳውንም ዘመቻውም። እንግዲህ ዘመቻ ሲባል ትልቁ ነገር ያው የምረጡኝ ነውና ከዚህ በፊትም በተደጋጋሚ በዚህ ሚዲያ እየመጣው ሀሳብ ስሰጥ ነበርና እኔ ሌላውን ሳልነካ ቀይ መስመር የሚባል ነገር አለ። ምርጫ ስንቀሰቀስ የራሳችን ማኒፌስቶዎችን ማበልጸግ። አሁን አየሩ እየሄደ ነው። የተቀረችው 4 ቀን ስትቀረው ልደርስ ትችላለችና በተቻለ መጠን ምክንያቱም የተቀመጠው ለሁለቱም ነው መድረክ ሲጠበቅ ሌሎችም ደግሞ እቺን እንደ ምክንያት አድርገው እንደመፍትሄ የመንግስት እንደዚህ ሚዲያውን ተጠቀመበት በግል ላይ ለሁሉም ተፈቅዷል። አሁን የመገናኛ አማራጮቹ የምርጫ ቦርድም መገናኛ ብዙሃን በግል በምን ብለዋል? ለሁሉም እዚህ እንደ አዲስ አበባ እንደ ክልል እየሰማ ነው። በተለያየ ቋንቋ እንኳን እየተቀሰቀሱ ይሄ 7ኛው ልዩ ነው። እንዲህ አይነት በ6ኛው አላየውም። ዲጂታልም አለ፣ ብዙ አማራጮች አሉ። ዛሬ ስንመጥ ምርጫ ካርድ ሳውጣ እንዴት ጊዜው እንደተጠቀም ካምናው ካቻምና ቃል ይሄን ጸጋ ግን ለመጠቀም ምን መደረግ አለበት? ምርጫ ቦርድ ራሱ ይሄን ፋሲሊቲ ሲያማው መልአተ ህዝቡ ማንን ነው የምመርጠው ጊዜ ያገኛል። ዊንዶ ፕሬድ የሚባል እነዛም ደግሞ የምረጡኝ ዘመቻ የሚባለው ሌላውን ሳይነኩ አንዳንድ ቃላቶችን የመጠቀም አልፈልግም። አፍንጫ ሲነካ የሚባል ነገር አለ፣ ጭንቅላት ይለካል። እዛ ላይ በቲቪ እና የሚያሳቀቁ የዘመቻ ቅስቀሳዎች የሌሎችን በማንቋሸሽ እኛ ብቻ እንስራ የሚለው እሱ ባይሆን ጨዋነት አለ፣ ምግባር አለ። ምክንያቱም የተሻለ ነጋገር ሊመራ እኮ ነው እዛ የሚወዳደረው። ዛሬ እዛ የማየው የምርጫ ቅስቀሳ ላይ የማየው አንደበት ነገ ለአብነት ምን ያህል ነው ሊመራኝ ብዬ እገመትበታለሁና በተቻለ መጠን ጨዋነት ቢኖር፣ ኢቲክስ ቢኖር፣ ስነ ምግባር ቢኖር ምናልባት በአደባባዩም ደግሞ ሲፈቀድ አደባባዩም ይታወቃል። ከዚህ በፊትም ነበር በጨዋነት አብነት የሆነ ፓርቲ ሆኖ ከበድ ጉሉሌ ላይ ሲቀሰቀስ አዳራሽም ከበደ ደግሞ የካ ላይ አንዱ በአንዱ በማይገፋባት በጨዋነት 7ኛው ልዩ ነው የተለየ ነው አገር አሻጋሪ ነው ብለን አንዳንድ ነገሮችን ለማውጋትና ለማንገር ያብቃን። አመሰግናለሁ። በጣም እናመሰግናለን። እሺ አብነት ወደ ሌላ ጥያቄ እንለፍና እሺ አሁን ከማለፋችን በፊት አድማጭ መስመር ላይ ያለን። ሄሎ ኤልያስ እባላለሁ ከወላይታ። እሺ ጥያቄዎች ናቸው ያሉኝ። አንድ ፓርቲ ወይንም ደግሞ አንድ ተፎካካሪ አርማውን ሲለጥፍ ሌላ ሰው ቢያነሳበት ወንጀል ነው አይደለም? አንድ ሁለተኛ ቀደም ቅስቀሳ በድምጽ ብቻ ነው። ለምሳሌ ቢሮ አካባቢ፣ ቤተክርስቲያን አካባቢ፣ የተለያዩ ቦታዎች ላይ በድምጽ ነው። ነገር ግን እነዛስ ላይ የጽሁፍ ማስታወቂያዎችን ማለት የጽሁፍ አርማዎችን ለምሳሌ የሆነ አንድ ፓርቲ የሆነ እንትን ይኖረዋል፣ አርማ የሚመርጠው አርማ ይኖረዋል። ያንን መለጠፍ ይቻላል ወይ? የድምጽ ያልሆነ ማለት የጽሁፍ ብቻ የሆነ። ሌላኛው ደግሞ ጥያቄ እንደዚህ አንድ ፓርቲ አንድ ቤትን ተከራየና የምርጫ እንትን አደረገው አንድ ከተማ ላይ ማለት ነው እና የራሱን ባንዲራ ይሰቅላል። የኢትዮጵያን ባንዲራ መሰቀል አለበት ይመስለኛል። እና ሁለቱም በኩል ሳይዝ ነው መሰቀል ያለባቸው ወይስ አንደኛው የኢትዮጵያ ከፍ ብሎ ሌላኛው ዝቅ ብሎ? እነዚህ ጥያቄዎች ናቸው። አመሰግናለሁ። እሺ ቀደም ሲል እንግዲህ የተከለከለባቸው አካባቢዎችን ስናነሳ ነበረ። ከሃይማኖት ተቋማት ጋር ተያይዞ ከትምህርት ቤቶች፣ ወታደራዊ ካምፖች፣ ግብይት የሚፈጸምባቸው አካባቢዎች፣ ከመንግስት ተቋማት ጋር ተያይዞ እንደዚህ ስናነሳ ነበርና አንድ አድማጫችን ከቋንቋ ጋር ተያይዞ ያነሳልን ጥያቄም ነበርና ለምርጫ ዘመቻ ጥቅም ላይ ስለሚሉ የቋንቋ ይዘትና ስለ ሰላማዊነት ህጉ ምንድነው የሚለውን ነገር እናንሳና በአጠቃላይ የተከለከሉ ድርጊቶችን ደግሞ ኋላ ላይ እናነሳቸዋለን። መልካም እንግዲህ ማለት ይሄ ቋንቋ አጠቃቀም በደንብ አድማጮቻችንም በማንሳቱ ማለት ተገቢ ጥያቄ ነው። ምንድነው ብዙ ጊዜ ያው የምንጠቀማቸው የቋንቋ ይዘቶች አላስፈላጊ ለሆኑ ግጭቶች፣ አላስፈላጊ ለሆኑ የንብረት ውድመቶች ሊያጋልጡን የሚችሉበት ሁኔታዎች አሉ። ከዚህ ጋር በተያያዘ ደግሞ ነገ
በምርጫ ካሸነፈ ሀገር ሊመራ የሚችል አንድ የፖለቲካ ፓርቲ እንደዚህ ቋንቋ አጠቃቀም ላይ ወይንም ደግሞ በምርጫ ዘመቻ ወቅት በሚያደርገው እንቅስቃሴ የሚጠቀማቸው ቃላት ነገንም ታሳቢ አድርገው የማህበረሰብንም ደህንነት ታሳቢ አድርገው በጥንቃቄ ሊመሩ የሚገቡ መሆኑን ከግንዛቤ ማስገባት ይኖርብናል። ከዚህ ጋር ተያይዞ የአዋጁ አንቀጽ 132 ላይም ከቋንቋ አጠቃቀም ጋር የተያዙ ያነሳቸው ነጥቦች አሉ። ምንድነው? ማንኛውም የፖለቲካ ፓርቲ የምረጡኝ ዘመቻውን ሲያደራጅና ሲያካሂድ ለአጠቃላይ የምረጡኝ ዘመቻ ለድምጽ አሰጣጥ ለቆጠራና ለድህረ ምርጫ ሂደቱ ሰላማዊነትና ስኬት አስተዋጽኦ በሚያደርግ መልኩ ነው ምን ማድረግ የሚገባው ማለት ነው። የምርጫ ቅስቀሳው የሚያከናው የሚገባው ማለት ነው። ይሄ ሲባል ይሄን እንግዲህ እንደመርህ ካየነው አንድ ሰው ዛሬ ላይ ገና የምርጫ የድምጽ መስጠት ሂደቱ ሳይካሄድ ቆጠራው ሳይካሄድ ገና ለገና ካሁኑ በምርጫ ቅስቀሳ ወቅት የመራጮች ድምጽ ይጭበረበራል የሚሉ አሉታዊ የሆነ ተጽዕኖ ሊያሳድሩ የሚችሉ ቃላትን የሚጠቀም ከሆነ መራጩ ህዝብ ላይ ገና ምርጫው ሳይከናወን የሚፈጥሩት አሉታዊ ተጽዕኖ አለ። ይሄ ማለት ምንድነው? ምርጫው ከተከናወነ በኋላ እንኳን የሚሰጡ ውጤቶችን አለመቀበል ቴንደንሲ እንዲኖር ያደርጋል ከውጤት በኋላ ማለት ነው። ሶ በጥቅሉ የምንጠቀማቸው ከምርጫ ዘመቻ ጋር የምንጠቀማቸው ቃላት የምርጫ ሂደቱን የድምጽ አሰጣጡን የቆጠራ ሂደቱ ላይ አሉታዊ ተጽዕኖ በማያሳድር መልኩ መጠቀም ይኖርብናል ማለት ነው። ሌላው ምንድነው? ያው በቀጥታ ግጭት ቀስቃሽ ሆነ ወይንም የግል ስብዕናን የሚነካ ቋንቋዎችን ማስወገድ ይገባቸዋል። የፖለቲካ ፓርቲዎች አልፎ አልፎ የምናያቸው ነገሮች ሊኖሩ ይችላሉ። ብሔር ከብሔር ሊያጋጭ የሚችል ሊሆን ይችላል። አንድን አካባቢ ከአንድ አካባቢ ሊያጋጭ የሚችል ሊሆን ይችላል። አንድን ቡድን ከሌላው ቡድን ጋር ሊያጋጭ የሚችሉ እንደዚህ አይነት አሉታዊ ተጽዕኖ ሊኖራቸው የሚችሉ ቃላትን በፍጹም መጠቀም አይገባቸውም። እንደዚህ አይነት የሚጠቀሙ የፓርቲ አባላትም ካሉ ደግሞ ተገቢውን የሆነ እርምጃ በመውሰድ ከእንደዚህ አይነት ድርጊት እንዲቆጠቡ ማስቻል ይኖርብናል ማለት ነው። ሌላው ደግሞ ምንድነው? ተፎካካሪዎችን የግለሰብና የሚነኩ ቃላትንም መጠቀም አይኖርብንም። አንድ ሰው ያው የግል ህይወት ይኖረዋል። ወደዚህ ወደ ፖለቲካ መጥቶ ደግሞ ወደ ምርጫው ገብቶ ሲፎካከር የራሱ የሆኑ የሚከተላቸው ወይንም ደግሞ ለወደፊት አረጋለሁ ብሎ ቃል የሚገባቸው ነገሮች ይኖራሉ። የሚከተላቸው አይዲዮሎጂዎች ሊኖሩ ይችላሉ። ሶ ፖለቲካው ሌላ ነው፣ የግለሰብናው ደግሞ ሌላ ነው። እነኛን የግለሰብና አንስቶ ፐርፐዝሊ ግለሰቡን ሐሳቡን ሳይሆን ግለሰቡን አታክ የሚያደርጉ ቃላትን መጠቀም በፍጹም የተከለከለ ነው። ሌላው ምንድነው? በቡድኖች ሊሆን ይችላል፣ በግለሰቦች በማህበረሰቦች ላይ ስጋት ሊጭሩ የሚችሉ የቋንቋ አጠቃቀሞችንም መጠቀም አይኖርብንም። እዚህም ላይም ጥንቃቄ ማድረግ አለብን። ይሄ ሲባል ምንድነው? ምርጫውን ባሸነፍ የኬሌን እንዲያረግልሃለው ሊሆን ይችላል፣ የኬሌን ቡድን እንዲያረግልሃለው ሊሆን ይችላል። እንደዚህ አይነት ስጋት የሚፈጥሩ የምርጫ ሂደቱን ከሰላማዊነት ወደ ሌላ መልክ ሊቀይሩ የሚችሉ የቃላት አጠቃቀሞችን ማስወገድ ነው የሚገባው ማለት ነው። ያው በአንድም በሌላም በቀጥታም ሊሆን ይችላል፣ በስውርም ሊሆን ይችላል። አመጽ የሚቀሰቅስ ማናቸውንም የመገናኛ ብዙሃን እንደዚህ አይነት ለአመጽ ቀስቃሽነት ሊያበረታቱ የሚችሉ በራሪ ወረቀቶች ሊሆኑ ይችላሉ። የዜና መጽሔት ፖስተር ማሳተም ሊሆን ይችላል። በዛም አይነት መልክ ያው እንግዲህ ቃል ሲባል በቀጥታ በቃል ብቻ የሚነገር ሳይሆን በጽሁፎችም ሊሆን ይችላል፣ በፖስተሮቻችንም ሊሆን ይችላል። ቀደም ያነሳናቸው የግል ስብዕና ሊሆን ይችላል። ስጋት የሚቀሰቅሱ የሆነን ቡድን ሊጎዱ እንደሚችሉ ወይንም ደግሞ ስጋት የሚያጭሩ ቃላትን መጠቀም በፍጹም የተከለከለ እና ደግሞ በጥቅሉ የምርጫ ሂደቱን ሊያውኩ የሚችሉ የቃላት አጠቃቀምን ደግሞ ፖለቲካ ፓርቲዎችም ሆነ እጩ ተወዳዳሪዎች ማስወገድ እንደሚገባቸው በአዋጁ ላይ በግልጽ ተደንግጎ ይገኛል። በጣም ጥሩ። ሌላው የፖለቲካ ፓርቲዎች ከምልክት አጠቃቀም ጋር ተያይዞስ ህጉ ምንድነው የሚለውን ነገር እናንሳው። መልካም። እንግዲህ ፖለቲካ ፓርቲዎች ወደ ምርጫ ውድድር ሲገቡ የየራሳቸው የሆነ የምርጫ መወዳደሪያ ምልክት ይዘው ነው የሚገቡት። እንደሚታወቀው ይሄ ምርጫ መወዳደሪያ ምልክት በዋነኛነት እንግዲህ ራሳቸው የሚፈጥሩት ባይሆንም እንኳን ቀጥታ ማነው የምርጫ ቦርድ
ጀስት ለሁሉም የፖለቲካ ፓርቲዎች የምርጫ ምልክታቸውን እንትን ይላቸዋል ማለት የዘር ያጸድቅላቸዋል አለያ ደግሞ ይሰጣቸዋል። ሶ እነኚህ የምርጫ ምልክቶች በምርጫ ቦርድ ጸድቀው የምርጫ ቦርድ ለእያንዳንዱ የፖለቲካ ፓርቲ የሚሰጠውን የምርጫ ምልክት ብቻ ነው ተጠቅመው ምን ማድረግ የሚገባቸው ማለት ነው የምርጫ ዘመቻቸውን ማከናወን የሚገባቸው ማለት ነው። አሁንም አንድ አድማጫችን ከወላይታ ያነሳው ነገር አለ የሌሎች የፖለቲካ ፓርቲዎች የምርጫ ምልክቶችን ማንሳት ሊሆን ይችላል ማበላሸት ሊሆን ይችላል ማጥፋት መቅደድ ይሄም ከምርጫ ምልክት አጠቃቀም ጋር በተያያዘ በአዋጁ አንቀጽ 133 ላይ የተከለከለ ድርጊት መሆኑ በግልጽ ተደንግጎ ይገኛል ማለት ነው። ሶ በጥቅሉ ከምርጫ ምልክት አጠቃቀም ጋር በተያያዘ ምንድነው አመሳስለን መጠቀም አንችልም። በምርጫ ቅስቀሳ ወቅት የአንድን ፓርቲ የምርጫ ምልክትን መጠቀም አንችልም። ከዛ ባለፈ ደግሞ የሌሎች ተፎካካሪ ፓርቲዎችን የምርጫ ምልክቶች በየቦታው ሊለጠፉ ይችላሉ። በተለያየ አይነት መልክ በበራሪ ወረቀት መልክም ሊበተኑ ይችላሉ ማህበረሰብ ውስጥ አይደለ እነኝን ማጥፋት ማበላሸት መደበቅም ምንድነው ማለት ነው የተከለከለ ተግባር ስለመሆኑ በአዋጁ ላይ በግልጽ ተደንግጎ ይገኛል። ጥሩ ሌላ ቀደም ሲል የተከለከሉ ድርጊቶች ተብለው ከተገለጹት ውስጥ ሰው ሲገልጿቸው ነበሩ። ትንሽ ግን አጽንኦት እንድሰጥ ብዬ ነው። በምርጫ ቅስቀሳ ወቅት ስለማስፈራራት ስለአመጽ ስለመቀስቀስ ህጉ ምንድነው የሚለውን ትንሽ ይሄ በቅስቀሳ ወቅት የሚኖሩ ግጭት ቀስቃሽ ነገሮችን በተመለከተ ቅድም ያነሳናቸው ነገሮች አሉ አይደለ የፖለቲካ ፓርቲዎች ያለባቸው ኃላፊነት እንደተጠበቀ ሆኖ ደግሞ የፖለቲካ ፓርቲዎች መማረግ አለባቸው ደጋፊዎች አሏቸው አይደለ እነኚህ ደጋፊዎች ደግሞ ወደ እንደዚህ አይነት ግጭት ሊቀሰቅሱ የሚችሉ በምርጫ ወቅት ላይ ግጭት ሊቀሰቅሱ የሚችሉ አጠቃላይ ማለት የደጋፊዎችን እንቅስቃሴ ምንድነው ማድረግ ያለባቸው ማለት ነው መከልከል እንደዚህ አይነት አዝማሚያዎችን ካለ ማስተማር ጀስት ወደ ተከክለኛው መንገድ እንዲመጡ የማድረግ ወይንም ደግሞ ግፊት የማድረግ ኃላፊነት ይኖርባቸዋል ማለት ነው። ሶ ደጋፊዎችም ኃላፊነት ይኖርባቸዋል ህጉን አክብረው የመንቀሳቀስ ፓርቲዎችም ደግሞ ደጋፊዎቻቸው ህጉን አክብረው እንዲንቀሳቀሱ በማስተማር ሊሆን ይችላል በሌላ መንገድ ወደ ተከክለኛው ህጋዊ መንገድ እንዲመጡ የማድረግ ኃላፊነት አለባቸው ማለት ነው። በጣም ጥሩ ሌላው የምርጫ ቅስቀሳ ወይም ደግሞ ዘመቻ ክልከላዎችን ቀደም ሲል ሲጠቀሱ የነበሩት ክልከላዎችን እነዚህ መተላለፍ ምን አይነት ተጠያቂነትን የሚያስከትለው የሚለው ነገር ነው? እሺ ከተጠያቂነት ጋር በተያያዘ እንግዲህ ቅድም ያነሳናቸው ሰፊ ነገሮች አሉ። የምርጫ ቅስቀሳ ወይም ዘመቻ ማከናወን መብት ነው ብለናል። እነኚህ መብቶች ሲከናወኑ ደግሞ ያው ገደቦች ይኖራሉ ልንከተላቸው የሚገቡ ክልከላዎች ይኖራሉ። ክልከላዎችን ብለን ያነሳናቸው የተለያዩ ነጥቦች አሉ። ሶ እነኚህን ክልከላዎች በመተላለፍ ጊዜ በአንድ በኩል ምርጫ ቦርድ በፓርቲዎቹ ላይ ሊሆን ይችላል በእጩ ተወዳዳሪዎቹ ላይ ሊሆን ይችላል ሊያስተላልፍ የሚችለው ምን ይኖራል አስተዳደራዊ የሆነ ቅጣት ሊኖር ይችላል። ከዛ ባለፈ ደግሞ ምን አለ ማለት ነው ወንጀል ተጠያቂነትም አብሮ ይመጣል። ማንኛውም ሰው ምርጫ ለማወክ ወይም እንዳይካሄድ ለማድረግ ወይም በምርጫው ሂደት ወይም ውጤት ላይ ጫና ለመፍጠር በማሰብ ጥላቻን ወይም ፍርሃትን የሚቀሰቅስ ወይም በምርጫው ሂደት ወይም በምርጫው ውጤት ላይ ጫና የሚፈጥር የሐሰት መረጃ አሳትሞ ያሰራጨ ወይም ለማሰራጨት ሙከራ ካደረገ የፖለቲካ እንቅስቃሴዎች ወይም የመራጮች ወይም የፓርቲዎች መብት አስመልክቶ የተጣሉ ክልከላዎችን ከጣሰ ከብር 30,000 እስከ 50,000 ብር የገንዘብ መቀጮ ወይም ከ6 ወር በማያንስ ከአንድ አመት በማይበልጥ ቀላል እስራት ሊቀጣ እንደሚችል በአዋጁ አንቀጽ 157 ንዑስ ቁጥር 3 ለና አረ ላይ ተደንግጎ እናገኛለን። ይሄው አዋጅ በአንቀጽ 158 መሰረት ማንኛውም ሰው ምርጫ ከተጀመረበት ቀን አንስቶ ውጤት እስከሚገለጽበት ቀን ድረስ የማንኛውንም እጩ ተወዳዳሪ ፖስተርን ቀደም አንስቶታል አንድ አድማጫችን ፖስተር መሰል ነገሮችን መቅደድ ካለው የግድ ተጠያቂነት ጋር በተያያዘ ፖስተርን ወይም የምርጫ ማስታወቂያን ያበላሸ ያስወገደ ወይ ብሎ ጠይቋል ወይም የቀደደ እንደሆነ ከአንድ አመት በማይበልጥ እስራት ወይም በመቀጮ ሊቀጣ እንደሚችል በአዋጁ ላይ ተደንግጎ ይገኛል። ከዚህ አዋጅ
ባለፈ ደግሞ የወንጀል ህጋችን ላይም ከምርጫ ሂደት ጋር በተያያዘ የተቀመጡ የወንጀል ድንጋጌዎች አሉ። ለምሳሌ የወንጀል ህጉን አንቀጽ 467 ያየን እንደሆነ ማንም ሰው በህግ የተፈቀደ ከምርጫ ጋር የተገናኘ ህዝባዊ ስብሰባ ስንል ያው በህዝባዊ ስብሰባ መልክ የምርጫ ቅስቀሳ ሊካሄድ ይችላል አይደል? እሱ ያንን ታሳቢ አድርገን ነው እንግዲህ ህዝባዊ ስብሰባን ወይም የምርጫ ሂደትን አግባብ በሌለው በማናቸው መንገድ ያወከ የከለከለ ያደናቀፈ ወይም እንዲቋረጥ ያደረገ እንደሆነ ከ1 ዓመት በማይበልጥ ቀላል እስራትና ከ1000 ብር በማይበልጥ መቀጮ እንደሚቀጣ ይደነግጋል። እንግዲህ በዚሁ የህገወጥ ሂደት ላይ እንግዲህ በሰዎች ወይም በንብረት ላይ ኃይል ድርጊት ተፈጽሞ እንደሆነ ወይም አምባጓሮ ወይም የውከት ጠባይ ያለው ረብሻ ተነስቶ እንደሆነ ደግሞ ከፍ ሲል ካነሳ ነው ድንጋጌ እና ቅጣቶቹ በተጨማሪ ደግሞ ለደረሰው ጉዳት ወይንም ደግሞ ለተፈጠረው አምባጓሮ ተገቢነት ያላቸው የወንጀል ህጉ ድንጋጌዎችም ደግሞ አንድ ላይ ምን ይሆኑበታል ማለት ነው ተፈጻሚ ይሆኑበታል ማለት ነው። በጥቅሉ ክልከላዎችን መተላለፍ በአንድ በኩል የሚያስከትሉት አስተዳደራዊ ቅጣት እንዳለ ሁሉ በሌላ በኩል ደግሞ የወንጀል ተጠያቂነትም አብሮ ሊመጣ እንደሚችል መገንዘብ ይኖርብናል ማለት ነው። ጥሩ ወደ አድማጮች ጥያቄ እንሄድና እንደማጠቃለያ ኋላ ላይ እንመጣበታለን። መምህር እንዳልክ በጣም በርካታ ጥያቄ አንስተዋል። አብዛኞቹ ግን እኛ ካነሳናቸው ጥያቄ ጋር የተነሱ ናቸው። 1-2 ጥያቄ ብቻ ላንሳ። የአደባባይ ቅስቀሳን በተመለከተ መቼ ነው የሚያካሂዱት? እሺ እንግዲህ ቀደም እንዳነሳ ነው በምርጫ ዘመቻ ወቅት የተፎካካሪ ፓርቲዎች የአደባባይ ቅስቀሳ የማድረግ መብት እንዳላቸው አንስተናል። ይሄ መብት ደግሞ የሚፈጸምበትንም የጊዜ ፍሬምወርክ አንስተናል። አንድ እጩ ተወዳዳሪ ምንድነው ይሄ መታወቂያ ካርዱን ካገኘበት ቀን አንስቶ ምርጫ ከመከናወኑ 4 ቀን በፊት ድረስ ባሉት ሂደቶች እነኚህ ነገሮች ማድረግ ይችላል። ይሄን ነገር ሲያደርግ ግን ምን ማድረግ አለበት ብለናል። ቅድም ስናነሳ ለሚመለከታቸው መንግስታዊ አካሎች የማሳወቅ ግዴታ ይኖርበታል ማለት ነው። ለነኚህ የመንግስታዊ አካላት የማሳወቅ ግዴታው የተጣለው ምንን አላማታ በማድረግ ነው? እንግዲህ ሊኖር የሚችል ወይም ሊፈጠር የሚችል የጸጥታ ሁኔታን ከግምት በማስገባት ተገቢው የጸጥታ አካል ለቦታው እንዲመደብ መሰል እንደዚህ አይነት ነገሮች እንዲካሄዱ በማሰብ ነው። ከዚህ መነሻ ሁሉ ጊዜ የሚቻልበት ሁኔታ ላይኖር ይችላል አይደለ? የአደባባይ እንደዚህ አይነት ትዕይንተ ህዝቦችን ለማካሄድ ከፍተኛ የሆነ የጸጥታ ስጋት ያለበት አካባቢ ሄል ማድረግ አስቸጋሪ ሊሆን የሚችልበት ሁኔታ አለ። መብትም ቢሆን እንኳን ስናሳውቅ ምን እናደርጋለን? ከጸጥታ አካላት ጋር ኮሙኒኬት እያደረግን ነው አይደለ? የጸጥታ አካላት የሚያቀርቡልን ግምገማ ይኖራል የራሳቸው። የጸጥታ ሁኔታው የሚገመግሙት የኢንተለጀንስ ስራውን የሚሰሩት እነሱ ስለሆኑ ምናልባት እኛ በአይናችን ከምናየው የተለየ ዝርዝር የሆኑ ስጋቶች ሊኖሩባቸው ይችላል። እነኚህ ነገሮች ኢንፎርሜሽን በመለዋወጥ እንደዚህ አይነት ነገሮች ምን ልናደርግ እንችላለን ማለት ነው? አብስቴል ነው እንችላለን ማለት መብትም ቢሆን እንኳን ካለው ወይንም ደግሞ ሊከሰት ነባራዊ ሁኔታ አንፃር ላይደረጉ የሚችሉበት ሁኔታዎች በዚህ አግባብ ሊኖሩ ይችላሉ። ይሄ ማለት እንግዲህ ምንድነው ኮሙኒኬት በማድረግ ነው። ቀጥታ አታደርግም ብሎ ክልከላ አይደለም የሚሆነው መብት ስለሆነ የጸጥታ ሁኔታውን ያለውን ሁኔታ ገምግመው ለትዕይንተ ህዝቡን ማካሄድ ለሚፈልገው የፖለቲካ ፓርቲ ወይም እጩ ተወዳዳሪ በማስረዳት ሁላችንም ደግሞ የሀገሪቱን የጸጥታ ሁኔታ ከግምት አስገብተን ለሀገሪቱ ሰላም ጸጥታ መከበር ደግሞ የራሳችንን ኃላፊነትን ማስተዋጽኦ ማበርከት ስለሚገባል ከጸጥታ አካላት ጋር ተባብረን ነው መስራት ያለብን እንደዚህ አይነት ነገሮች ሲኖሩ ማለት ነው። በዛ አግባብ ልንገነዘበው ይገባል። እሺ ሌላው ፓርቲዎች መረጃ ማግኘት ከምርጫ ቦርድ ይሄ በተመለከተ ህጉ ምን ይላል ያሉት ነገር አለ? ትክክል ነው። ቅድም ምናልባት ከመብት ጋር በተያያዘ ሳናነሳው አልፈነው ነው እንጂ ምንድነው ያው ለምርጫው ውድድር ይጠቅሙኛል ያላቸው መረጃ ከቦርዱ የማግኘት መብት ይኖረዋል። ይሄም ሲባል ምንድነው አንድ አካባቢ ላይ የሚወዳደር አንድ የፖለቲካ ፓርቲ እዛ አካባቢ ላይ ያለው ሌላ ተፎካካሪ ፓርቲ ማን ነው የሚለውን ለምን ይረዳዋል? ጀስት ካውንተር የሆነ ጀስት የዛን ፓርቲ ደካማ ጎና አጥንቶ ምን ነገሮች ጥንካሬ ይሳሉ ያ ፓርቲ የሚለውን ነገር አጥንቶ የምርጫ ዘመቻውን ፕላን ለማድረግ ይረዳዋል አይደል?
ማን ነው እዛ አካባቢ ተወዳዳሪ የሚሆነው ምን አይነት ሰው ነው የሚወዳደረው መሰለ እንደዚህ አይነት ለምርጫ ዘመቻው የሚጠቅሙትን መረጃዎች ሊጠይቅና ሊያገኝ ይችላል። ያው አክቹአሊ የምርጫ ቦርድ ዌብሳይቶቻቸውም ላይ ብንገባ እንደዚህ አይነት ነገሮች ያው መረጃዎችን ማግኘት የምንችልባቸው ሁኔታዎች አሉ በዝርዝር። ጥሩ ሌሎች ጥያቄዎች ተመልሰዋል። ሌላው ኤልያስ ያነሳልን ኤልያስም አንዱ ጥያቄ ያው አርማ ሲለጠፍ ሌላ ሰው ቢያነሳ ምን ያህል ያስጠይቃል ወንጀል ነው ወይ ያለው ነገር አለ። አዎ ወንጀል ነው ከአንድ ዓመት የማይበልጥ እስራት ወይም ደግሞ መቀጮ ሊያስቀጣ ይችላል የሚል ነገር ተነስቷል። ሌላው ጽሁፍን በተመለከተ የሃይማኖት ተቋማት ላይ ቢለጠፍ ይቻላል ወይ ያለው ነገር አለ። ሌላው ከባንዲራ አጠቃቀም ጋር ከፍ ይላል ወይ አንዱ ዝቅ ይላል ወይ የኢትዮጵያ ባንዲራ ከፍ ብሎ ሌላው ዝቅ ይላል ወይ የሰንደቅ ዓላማ አዋጅን በተመለከተ የኢትዮጵያ ባንዲራ የራሱ ቁመት ያክል ምን ጊዜም ከፍ ይላል የሚል ነገር ከዚህ በፊትም ሰርተንበት ነበር። እሺ ዞሮ ይሄ ከጽሁፍ ጋር በተያያዘ ቀደም እንግዲህ እንዳነሳ ነው የምርጫ ዘመቻዎች በተለያየ አይነት መልኩ ሊከናወኑ ይችላሉ። ሚዲያዎች በመጠቀም ሊሆን ይችላል፣ ትዕይንተ ህዝቦች በማካሄድ በስብሰባዎች መሰል ነገሮችን በጽሁፍ ማከናወን ይቻላል ብለናል። በጽሁፍ የምርጫ ምልክትን ወይም ደግሞ የምርጫ እችንን ምንድነው ማኒፌስቶ ለማህበረሰቡ እንዲዳረስ የምናደርግበት አንዱ የምርጫ ዘመቻ ሂደት ነው። ነገር ግን ይህን ስንል ደግሞ ቀደም ያነሳነው ነገር አለ የተከለከሉ ቦታዎች የሚል ነጥብ አንስተናል። ከነኚህ የተከለከሉ ቦታዎች አንደኛው ምንድነው ብለናል? የሃይማኖት ተቋማት ነው ብለናል። እንደዚህ አይነት ለምርጫ ቅስቀሳ ዘመቻ የሚውሉ ጽሁፎችን የሃይማኖት ተቋማት ጋር መለጠፍ ምን ያደርግን ነው ማለት ነው? የምርጫ ቅስቀሳ ወይም ዘመቻ ያካሄድ ነው ማለት ነው። ስለዚህ የምርጫ ቅስቀሳ እሱ ምንድነው በድምጽ ሳይሆን በጽሁፍ ይቻላል ወይ ነው? በጽሁፍም ይሁን በድምጽም ስለዛ ምን ማድረግ አይቻልም ማለት ነው? የሃይማኖት ተቋማት ላይ መለጠፍ አይቻልም ማለት ነው። በዛ መልክ ለኒዘው ይገባል። በጣም ጥሩ። እንደማጠቃለያ በምርጫ ዘመቻ ወቅት የፖለቲካ ፓርቲዎች እጩዎች አባሎቻቸው እንደው ያሉባቸው ኃላፊነቶች ጠቅላላ አድርገን ሰው ምርጫው በተሳካ ሁኔታ በጥሩ ሁኔታ እንዲካሄድ ምንድነው የነሱ ኃላፊነት የሚለውን ነገር እናንሳው። እንግዲህ የፖለቲካ ፓርቲዎች ሰፊ ኃላፊነት አለባቸው። ያው መብት እንዳለ ሆኖ መብታቸውን በሚያስከብሩ ጊዜ ደግሞ ያለባቸውንም ኃላፊነት ጥለው ወይንም ደግሞ ወደ ጎን ብለው አይደለም የምርጫ ዘመቻ ስናከናውን በተቻለ መጠን የሀገሪቱን ሰላም፣ ጸጥታ፣ የማህበረሰብን መስተጋብር የሶሻል ፋብሪክ የምንለው አለ እሱን ሊያፈርስ በሚችል አይነት መልኩ የግለሰቦችን ግለሰባዊ ደህንነት አደጋ ላይ በሚጥል መልኩ የምርጫ ቅስቀሳዎችን ማከናወን አይገባቸውም። ፕላስ ደግሞ ማህበረሰቡን ሚስሊድ የሚያደርጉ የምርጫ ቅስቀሳ የዘመቻ እንትኖችን ማከናወን አይገባውም። ምክንያቱም ማህበረሰቡም አንድን የፖለቲካ ፓርቲ ሲመርጥ ይሄን ያደርግልኛል ለሀገሪቱ ይሄን ነገር ሊያደርግ ይችላል ብሎ ነው የሚመርጠው። ነገር ግን የማይፈጸሙ ወይንም ደግሞ የማይደረጉ ወይም ሊሆኑ የማይችሉ ቃሎችን በመግባት በዛ መልክ ማህበረሰቡን የተሳሳተ ወይንም ደግሞ ማሳሳትም ተገቢነት አይኖረውም። ሌላው ምንድነው የፖለቲካ ፓርቲዎች ራሳቸው ከምን መጠበቅ ይኖርባቸዋል? ግጭት ቀስቃሽ ከሆኑ መሰል እንደዚህ ለዛ አይነት እነዚህ በጣም ወሳኝ ነገሮች ናቸው። እንደዛ ሴንሲቲቭ የሆኑ ነገሮች ላይ ጥንቃቄ ማድረግ ይኖርባቸዋል። የተከለከሉ ስፍራዎች ላይ በተለይ አንዳንዴ በስሜት አደባባይ ላይ ሊሆን ይችላል፣ እንደዚህ ከፍተኛ ክርክር ላይ ሊሆን ይችላል። በስሜት በመሄድ አላስፈላጊ ቃላትን ከመጠቀም መቆጠብ ይኖርባቸዋል። በተለያየ ምክንያት ደግሞ ምርጫ ቅስቀሳ እንዳይከናወን የተከለከሉ ስፍራዎች ላይም የምርጫ ቅስቀሳ ከማድረግ መቆጠብ ይኖርባቸዋል ማለት ነው። ይሄ የፖለቲካ ፓርቲዎች ኃላፊነት ያው ዞሩ አባሎቻቸውንም የሚመለከት ነው። አባሎቻቸውን ብቻ ሳይሆን ደግሞ ምንድነው ፖለቲካ ፓርቲዎች ምን ኃላፊነት አለባቸው? ደጋፊዎቻቸው መሰል ከሆኑ የግለሰብን ነጻነት ከሚጋፉ ድርጊቶች፣ ግጭት ቀስቃሽ ከሆኑ እንቅስቃሴዎች እንዲቆጠቡ ማስተማር፣ የሌሎች ፓርቲዎችን መብቶች ከማክበር አንፃር ግጭት ቀስቃሽ ከሆኑ ቀደም እንደተባለው የሌሎች ፓርቲዎች ዲሞክራሲያዊ መወዳደር በዲሞክራሲያዊ ሂደት
የመሳተፍ መብታቸውን በማያጠባይንም መልኩ ፖስተራቸው እንዲቀደድ በማድረግ ሊሆን ይችላል መሰል እንደዚህ አይነት ነገሮች ደጋፊዎቻቸው እንዳይፈጽሙ ምን ማድረግ ይኖርባቸዋል ግንዛቤ እንዲ መፍጠር ይገባቸዋል ወደዚህ አይነት ነገር የሚገቡ ደጋፊዎችም ካሉ ከእንደዚህ አይነት ነገር እንዲቆጠቡ ጫና በመፍጠር የራሳቸውን ሚና በመወጣት በጥቅሉ ዲሞክራሲያዊ የሆነ ምርጫ በማካሄድ ሀገር የምትጠቀም መሆኑን ከግንዛቤ በማስገባት በተቻለ መጠን ዲሞክራሲያዊ ግልጽ ሁሉንም ማሳታፊ የሆነ ምርጫ እንዲከናወን የራሳቸውን በጎ ሚና ሊወጡ ይገባል ማለት ነው በጣም ጥሩ አርማቻችን እንግዲህ የዛሬው ዝግጅታችን የምርጫ ቅስቀሳ ወይም ደግሞ የምርጫ ዘመቻ ላይ ያካሄደው ውይይት ይሄን ይመስላል ምርጫ ቅስቀሳ ሲባል ምን ማለት ነው ለምን ያህል ጊዜ ይፈቀዳል እንዴት ነው ምርጫ ቅስቀሳ ማድረግ የሚቻለው የተከለከሉባቸው ቦታዎች የትኞቹ ናቸው እንደ ሃይማኖት ተቋማት ትምህርት ቤት ወታደራዊ ካምፖች ግብይት የሚፈጸምባቸው ቦታዎች እንደዚህ ተብሎ የተነሳሉ የተከለከሉ ድርጊቶች ግጭት ቀስቃሽ ከሆኑ ንግግሮች ራሳቸውን ሊጠብቁ ይገባል ማድረግ የለባቸውም የፖለቲካ ፓርቲዎች ህጉን አክብረው ዲሳሩ ይገባል ደጋፊዎቻቸው አባሎቻቸውን ማስተማር አለባቸው በተለይ ከግጭት ቀስቃሽ ነገሮች ምርጫው ሰላማዊ ሆኖ እንዲጠናቀቅ ለማድረግ ትልቅ አስተዋጽኦ አለባቸውና እዚህ ላይ ትኩረት ልናደርግ ይገባል የኛም መልእክት ነው ህጉ መተላለፍ ደግሞ የሚያስከትለው ተጠያቂነት አለ የወንጀልም ተጠያቂነት አለ ስለዚህ ሁሉም ሰው በህጉ መሰረት ሊሰራ ይገባል የኛም መልእክት ነው እዚህ ላይ ማብራሪያ የሰጡን እንግዳይን እጅግ በጣም አመሰግናለሁ አቶ እንዳወቀ ፍስሐ በፍትህ ሚኒስቴር ከፍተኛ አቃቢ ህግ ናቸው በድጋሚ በጣም አመሰግናለሁ እሺ እኔም አመሰግናለሁ አድማጮቻችን እንግዲህ በሚቀጥለው ሳምንት በሌላ ህግ ጉዳይ እንጠብቃቸዋለን አዲሱ ገረመው ፕሮግራም በማስፈጸም መቅደስ አንዳርጊና ማርዘነብ ታደሰ ቴክኒኩን ሲቆጣጠሩ ነበር አዴ ተገኔ ውይይቱን መራው ስለነበረን ቆይታ በድጋሚ በጣም አመሰግንኩኝ ጤና ይስጥልን